መልስ ያለው ጸሎት። እግዚአብሔር የኔን ጸሎት ይሰማልን? ፍቃዱን ወይስ ምኞቱን ይሁን በፊቱ በጸሎት ያቀረቡት? የጸሎቶቼ መልስ ለምን ይሁን የዘገዩት? እነዚህን የመሳሰሉ ጥያቄዎች ከመጽሐፍ ቅዱስ ምን አይነት መልስ እንዳላቸው ለማየት እንሞክራለን። የመጀመሪያው ግን ትልቁ ነገር ጸሎት የአንድ ጊዜ ድርጊት ብቻ ሳይሆን የዘውትር ተግባራችን መሆኑን ኢየሱስ በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ተግታችሁ ጸልዩ በማለት ትእዛዝን ሰጥቷል። ጸሎት የእግዚአብሔርን በረከት፣ ኃይል እንዲሁም ደግሞ የተስፋውንም ፍጻሜ የምንቀበልበት አስፈላጊ ድርጊት ነው። እግዚአብሔር ለሕዝቡ ሆነ ለግለሰቦች የልቡን ሐሳብ ማሳወቅ በሚፈልግበት ጊዜ ወደ ጸሎት ይጠራቸው ነበር። ይህም በጸሎት አማካኝነት የእርሱን ፍቃድ እንድናውቅ ያደርገናል። እግዚአብሔር ኅብረትን ማድረግ የሚፈልግ አምላክ ነው። ኅብረቱም በአንዱ በኩል ብቻ የሚደረግ ሳይሆን በሁለቱም በኩል ያለ አንድነት ነው። አማኞች በጸሎቱ ውስጥ ሐሳባቸውን ለእግዚአብሔር ብቻ አሳውቀው የሚነሱበት ሳይሆን ጊዜ በመስጠት የእግዚአብሔርን የልብ ሐሳብ የፍቃዱንም ምክር የሚያውቁበት ነው። አንድ ሰው ጸሎት ያልተሰማም ካለ ማድረግ የሚገባው ነገር ቢኖር ራሱን መፈተሽ ነው። ይህም ደግሞ ጸሎቴን እያቀረብኩ ያለሁት በእውነተኛ ልብና በሙሉ እምነት ነው ብሎ መፈተሽ ይገባል። ኤርምያስ ምዕራፍ 29 ቁጥር 13 ላይ በፍጹም ልባችሁ ብትፈልጉኝ ታገኙኛላችሁ። ሰዎች ረጅም ሰዓት ወይም ቀናት ቃላትን በመደጋገም ውስጥ እግዚአብሔር ጸሎታቸውን የሚመስላቸው አሉ። ነገር ግን ጸሎታችን ከጌታ ማንነት፣ ባህሪና ፍቃድ ጋር የሚስማማ መሆን አለበት። ጸሎትን በእግዚአብሔር ፊት እንደ ፍቃዱ አቅርበን መነሳት ብቻ ሳይሆን ሕይወታችንም በእግዚአብሔር ፍቃድ ውስጥ ሊሆን ይገባል። ብዙውን ጊዜ ወዲያው ጸልየን ወዲያው መልስ እንዲሰጠን እንፈልጋለን። ነገር ግን ጸሎታችን መሆን ያለበት ዘውትር ያለማቋረጥ ነው። እንደሚታወቀው እግዚአብሔር የልቡን ሐሳብ በመጽሐፍ ቅዱስ ውስጥ እንደገለጠልን ሁሉ ደግሞ በጸሎቱ ውስጥም የልቡን ሐሳብ ያሳውቀናል። ስለሆነም ሁሉም ጸሎቶቻችን በእግዚአብሔር ዘንድ ይሰማሉ ማለት በፍጹም አይደለም። ምክንያቱም አንዳንድ ጸሎቶች ከእግዚአብሔር የልብ ሐሳብ ጋር ከመስማማት ይልቅ ለኛ የልብ ምኞት ጋር እግዚአብሔር እንዲስማማ ማድረግ ይሆናል። ነገር ግን ጸሎት መሆን ያለበት እግዚአብሔር የልቡን ሐሳብ በእኛ እንዲፈጽም ፍቃዱን ከማወቅ አንጻር መሆን አለበት። በመጽሐፍ ቅዱሳችን ውስጥ እግዚአብሔር አምላክ ጸሎታቸውን ሰምቶ የመለሰላቸውን ሰዎች ታሪክ እንመልከት። ለምሳሌ የማኑኤል ጸሎት በምንመለከትበት ጊዜ በእግዚአብሔር ፊት ይዞት የመጣው የጸሎት ርዕስ እግዚአብሔር በእነርሱ ሊያደርግ ያሰበውን ከማወቅ አንጻር ነው። ማኑኤል በጸሎቱ ውስጥ ካነሳቸው ሁለት መሰረታዊ ነጥቦች መካከል እንዴት አድርገን ማሳደግ እንዳለብን እንዲያስተምረን፣ ሁለተኛ እንደገና እንዲመጣ ታደርግ ዘንድ እንለምንሃለን በማለት በመሳፍንት መጽሐፍ ምዕራፍ 13 ከቁጥር 6 እስከ 9 ላይ እናነባለን። በዚህ ጸሎት ውስጥ ማኑኤል እምነት ጎሎት እምነት እንዲሰጠው ሳይሆን የተናገረው አምኖ ተቀብሎ ነገር ግን ምን ማድረግ እንዳለበት ከማወቅ አንጻር የቀረበ ጸሎት ነው። እንዴት አድርገን ማሳደግ እንዳለብን እንዲያስተምረን በእግዚአብሔር ፊት ማኑኤል ይዞት የቀረበው ጸሎት ፍቃድህን ግለጥልን የሚል ነው። ከእግዚአብሔር የልብ ሐሳብ ጋር በመስማማት ውስጥ ነው እንጂ የራስን ምኞት እንዲፈጽምልን በፍጹም የቀረበ ጸሎት አልነበረም። አሁን ላይ አብዛኛውን ጸሎቶቻችን ፍላጎቶቻችንን ነው እንጂ ምንጸልየው ፍቃዱን ከማወቅ አንጻር በፍጹም አይደለም። ያዕቆብ ምዕራፍ 4 ቁጥር 3 ላይ ትለምናላችሁ ግን አትቀበሉ፣ ለራሳችሁ ሥጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና። አማኞች ክፉ የሆነ ምኞታቸውን በእግዚአብሔር ፊት ይዘው በመቅረብ ጸሎታቸው እንደ ማኑኤል ከእግዚአብሔር ዘንድ የሚሰማ ይመስላቸዋል። ነገር ግን በፍጹም አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ ማንኛውንም ነገር እንደ ፍቃዱ ብንለምን እርሱ ይሰማናል። ጸሎት የእግዚአብሔርን ፍቃድ ማወቂያ እንጂ የኛ የልብ ምኞት ማስፈጸሚያ አይደለም። እንደገና እንዲመጣ ታደርግ ዘንድ እለምንሃለሁ። ጸሎት ትእዛዝ መስጫ አይደለም። ይህንን አድርግ፣ ይህንን ፈጽም፣ እንዲህ ይሁን የምንልበት ሳይሆን ፍቃድ ከሆነ ይህ ቢሆን የምንልበት ነው። አብዛኛውን ጸሎቶቻችን እግዚአብሔርን ማዘዝ ይሆናል። እርሱ ከሚል ይልቅ እኛ የምንለው እጅግ ብዙ ነው። ነገር ግን ማኑኤል እግዚአብሔርን በጸሎት ውስጥ የጠየቀው ነገር ፍቃድ ከሆነ ያ መልአክ ተመልሶ ቢመጣ የሚል የትህትና ጸሎት ነው። እግዚአብሔርም የማኑኤልን ጸሎት ሰማ። ማኑኤል በእግዚአብሔር ፊት እንዲደመጥ ያደረገው የተለየ የጸሎት ቋንቋ ወይም ችሎታ ኖሮ ሳይሆን የእግዚአብሔርን የልብ ሐሳብ ከማወቅ ጋር ያለ መስማማት ነው። ስለሆነም እኛ አማኞች በምንጸልይበት ጊዜ ከእግዚአብሔር ፍቃድ ጋር በመስማማት ውስጥ መሆን አለበት። ጸሎታችን የሚሰማው እግዚአብሔር ከፍቃዱ አንጻር የጸለይነውን እንጂ የምኞታችንን ጸሎት አይደለም። ኢየሱስ ክርስቶስ ለእኛ ለአማኞች ትልቅ የሆነ የመሰማት ተስፋ ሰጥቶናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ፣ ማንኛውንም ነገር በስሜ ብትለምኑኝ እኔ አደርገዋለሁ። ሐሳባችንን ለእግዚአብሔር አሳውቀን የምንነሳበት ብቻ ሳይሆን ጊዜ በመስጠት የእግዚአብሔርን የልብ ሐሳብ የምንረዳበት መሆኑ ይገባል። እንደሚታወቀው እግዚአብሔር የልቡን ሐሳብ በመጽሐፍ ቅዱስ ውስጥ እንደገለጠው ሁሉ ደግሞ በጸሎቱ ውስጥም የልቡን ሐሳብ ያሳውቀናል። ስለሆነም
ሁሉም ጸሎቶቻችን በእግዚአብሔር ዘንድ ይሰማሉ ማለት በፍጹም አይደለም። ምክንያቱም አንዳንድ ጸሎቶች ከእግዚአብሔር የልብ ሐሳብ ጋር ከመስማማት ይልቅ ለኛ የልብ ምኞት እግዚአብሔር እንዲስማማ ማድረግን ይሆናል። ነገር ግን ጸሎት መሆን ያለበት እግዚአብሔር የልቡን ሐሳብ በእኛ እንዲፈጽም ፍቃዱን ከማወቅ አንጻር መሆን አለበት። የማኑኤል ጸሎት በምንመለከትበት ጊዜ በእግዚአብሔር ፊት ይዞት የመጣው የጸሎት ርዕስ እግዚአብሔር በእነርሱ ሊያደርግ ያሰበውን ከማወቅ አንጻር ነበር።